ያ ሁሉ እርግማን፣ ያ ሁሉ ስድብ፣ ያ ሁሉ ውርጅብኝ ችላ ተቋቁማ ፍቅሯን ብቻ የምታስብ ሴት፣ ጀግና ሴት፣ የምር የትዳር አጋር ጭምር የማይታመንበት ሰዓት፣ ጓደኛ የማይታመንበት፣ ወዳጅ ዘመድ የምንለው የማይታመንበት። ፕሊስ እባካችሁን ቤተሰብ ራሳችሁን ጠብቁ። እናስተልኝ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁልኝ? ሁሉ ሰላም ቤተሰብ ሁሉ መልካም ነው አለውላችሁ። እንዴት ነው? እኔ ከቆይታ በኋላ ነው ቪዲዮ እየሰራ ያለሁትና ያ እየተነፋፈቅን እንድንገናኝ አድርጎናልና ታማኝና ጨዋታ አዋቂ ቁም ነገረኛ ቤተሰብ ስላለኝ ደግሞ እኔ ከልብ ምኮራባችሁ ነው ያለው እና ቤተሰብ ዛሬ ያው የተከሰትንበት ዋነኛ ነገር ያው ስንወጣ ስንወርድ እናንተም ስደክሙበት የነበረው ማለት ነው ትልቁ የአብርሃምና የሩታ የህይወት ታሪክ እጅግ በጣም ውስብስብ አድካሚና ውጣ ውረድ የበዛበት ብዙ ንትርኮች ብዙ ነገር በህይወት ያየንበት ነገር ነውና ብዙ ተምረንበታል፣ ብዙ አስተምረንበታል የሚል ነገር አለኝ ቤተሰብ እና ምን ልላችሁ ፈልጌ ነው አሁን ላይ ምን ደረጃ እንደደረሰና እኛም ምን ሰርተን እንደመጣን ለእናንተ በግልጽ ነገሩን ለማቅረብ ነውና የፈለግነው ቤተሰብ እንዳያችሁት አብርሃም የተለያየ ቴክኒክ በመጠቀም ለማድረግ ያሰበው ነገር አለ። በተጨባጭ መረጃ የደረስንበት ነገር ቢኖርም ዋናው ነገር እኛ የምንፈልገው የትም ቦታ ህይወት ይኖረው የትኛውም ቦታ ሌላ ታሪክ ይኖረው እሱ አይደለም። የምናቃትና የምናከብራት ትክክለኛ ትዳሩ ብለን እኛ የምንበት እስከዛሬ ድረስ ማለት ነው አንድ እንዲሆኑ ሲየደከምንበት ሩታና ሩታ ነች። ስለዚህ ከሩታ ጋር አንድ የሚሆኑበትን ነገር መፍጠር ነበረብን። እንዳልኳችሁ አብርሃም ሌላ ታሪክ ውስጥ እንደገባና ከዛ በፊት ድብቅ ማንነት እንዳለው ያን ታሪክ በተጨባጭ ደርሰንበት እሱ ልጅ ለማስመለጥ የተለያየ ነገር ይዞ ወደ ውጪ ለመሸብለል ለመሄድ የሞከረበት ሁኔታ ነው የነበረው። ነገር ግን ያንን ማስቆም ባለብን ሁኔታ ማስቆም ይችላል። ያ ማናቀው የሌላ ሰው ታሪክ ነው፣ አይመለከተንም። ከዚህ በላይ ዲቴል እዛ ውስጥ መግባት አልፈልግም። ቤተሰብ እናንተም እንድገቡ አይደለም። ነገር ግን የምናቃት ሩታ ነች። ከሩታ ጋር ያለው የህይወት ታሪክ እንዲቀጥልልን ነው የፈለግነው። ስለዚህ ቤተሰቦች ሁላችሁም ስደክሙበት፣ ስትወጡ ስትወርዱ፣ ስታለቅስ አብራችሁ ስታለቅሱ፣ ስትወድቅ አብራችሁ እየወደቃችሁ፣ ስትነሳ አብራችሁ እየተነሳችሁ ሀዘንና ደስታን የረጅም ጊዜ አሳልፋችኋል። ይህንንም ነገር ያረጋችሁ ቤተሰብ እናንተ ስለሆናችሁ ነው። ጠንካራና ታማኝ ምርጥ ቤተሰብ ስለሆናችሁ ነው። አለን ሁሌም ከጎን ከየትኛውም ነገር ቢፈጠር ምናምን አንለያይም። ቤተሰባችን መስርተን አንድ ሆነን ስንቀጥል የነበረውና ስናግዝ የነበረውን ነገር እዚህ ደረጃ የደረስነው ቤተሰብ እናንተ ስለሆናችሁ ነውና አዲስም የምትቀላቀሉን ቤተሰቦች ከወዲሁ ምስጋና ማቅረብ እንፈልጋለን። ዋናው ነገር ምንድነው? አብርሃም ልጇን ወስዶባት ነበር። ልጇን እንዲመልስላት አሳምነን ሩታ ክላስ ድረስ ሄዳ ልጁን ተቀብላለች። ከዛም በኋላ ከሩታ ጋር ያለው ወደ ተሻለ ነገር እንዲሆንና ዛሬ በተለየ ደግሞ ማለት ነው የበለጠ ደስታቸውን አብረው እንዲያከብሩና አብረው እንዲያሳልፉ ሌላ እንቅፋትን ሌላ ሰይጣንን ፈጣሪ ያዝልን። በዛሬው ዕለት የተሻለ ነገር ልናሳያችሁ ሙሉ ዝግጅት ጨርሰናል። አዎ ሩታና አብርሃም ዛሬ በተለየ መልኩ ለእናንተ የተሻለ ነገር የተሻለ ትዳር የተሻለ ህይወት ይዘው ዛሬ ይዘውላችሁ መጥተዋል ማለት ነው። ስለዚህ ያ ነገር በተሻለ መልኩ እንዲቀጥል የደከምንበት የወጣንበት የወረድንበት ነገር በተሳካ መልኩ ተሳክቷል። አብራችሁን የነበራችሁ ሽማግሌዎች፣ ጓደኞች፣ ቤተሰብ ምስጋና ይገባችኋል። ለዚህ ሁሉ ለተሻለ ነገር ለጥሩ ነገር የደከማችሁበት ነገር ማለት ነው። ስለዚህ ቤተሰብ ይህንን ነገር ወደ ተሻለ ነገር እንዲቀጥል አድርገናል። ዛሬ አብረው ሆነው የሚያሳልፉበት ሁኔታ እንዲፈጠር አመቻችተናል። ያንንም በቀጥታ እናንተ የምታዩበት ሁኔታ ነውና ያለው ቤተሰብ እንኳን ደስ ያላችሁ። የድካማችሁ ፍሬ ከንቱ አልቀረም፣ ውጤት አፍርቷልና የተሻለ ነገር ይዞ መጥቷል። ለእናንተ ምስጋናም ጭምር ለማቅረብ ነው። ሌላው ምንድነው? ኤርሜላ
ታማኝ የፍቅር ሰው ነች የሚል አዲስ ነገር ይዤላችሁ መጥቻለሁ። የምትናደዱብኝ ካላችሁ ይቅርታ፣ በጣም ይቅርታ። በጣም የፍቅር ሰው ነች። ፍቅር ትችላለች። አቤት መስዋዕትነት፣ አቤት ታጋሽነት ለአብርሃም ፍቅር። የምሬ ነው የምላችሁ። የሰው ባል ስለወሰደች አይደለም። ስለ ፍቅር ስታስቡት እሷን የመሰለ ሰው ማለት ነው ያልከፈለችው፣ ያልፈነቀለችው፣ አለት ያልዘለለችው ገደል የለም አብርሃምን ለማግኘት። ስለዚህ ለፍቅር ከሚከፈሉ መስዋዕትነት ትንሿን እኔ በይበልጥ ኤርሜላ አሳይታናለች የሚል ነገር አለ። ያ ሁሉ እርግማን፣ ያ ሁሉ ስድብ፣ ያ ሁሉ ውርጅብኝ ችላ ተቋቁማ ፍቅሯን ብቻ የምታስብ ሴት፣ ጀግና ሴት፣ የምር ጀግና ናት። ፍቅር ምን እንደሆነ ገብቷታል። የምሬ ነው የምላችሁ ቤተሰብ፣ እኔ በጣም ነው የተገረምኩባት። በጣም ዋው! የምሬ ነው እኮ የምላችሁ። አብርሃም ሩታ ጋር ሲሄድ በትዕግስት ሲጠብቀው፣ ሌላ ቦታ እኮ አልሄደችም ሩታ። እንኳን አብርሃም የሆነ ቦታ ሸርተት ያለ ተብሎ ደስታ መጥቶ ምናምን ለመፈተን ሲሞክር ወድቃ ነበር፣ ተሸውዳ ነበር። እንደገጠመኝ ሌሎች ሰዎች እንዳሰቡት ሴራውን ያቀናጁት ሰዎች እንደነሱ አልሆነም እንጂ ሩታ አምልጣ ነበርኩ። ግን ኤርሜላን አያችኋታል? ጠብቀችው። ካሁን በኋላ ግን አትጠብቂው። አብርሃም አንድና አንድ ወደ ትዳርና ወደ ህይወቱ ተመልሷል። ወደ ተሻለ ማንነቱ ተመልሷል። ትዳሩን ገንብቶ የተሻለ ደረጃ፣ የተሻለ ቤተሰብ አሳምሮ ሊያሳየን ሙሉ ታማኝ ሰው መሆኑን አሳይቶናል። ስለዚህ ከዚህ በኋላ ማለት ነው ያንን የግልሽ ፍቅር ለምትወጂው ከዚህ በኋላ ለምትወጂውና ለምታፈቅሪው ሰው ሰተሽ ብትሞክሪ ዋው! ምን አይነት የፍቅር ታሪክ፣ ምን አይነት የትዳር ህይወት እንደሚኖርሽ ኤርሜላ ቃል ልገባልሽ እችላለሁ። ምርጥዬ የተሳካ እንደሚሆን በጣም የሚገርም ነገር ነው ያረጋው። የሚገርም ታሪክ። አንቺ የፍቅር ሰው ነሽ። አብርሃምን ለማግኘት አቤት መስዋዕትነት፣ አቤት ጣፋጭ ማንነት፣ ራሷን አሳምራ ቃላት አሳናታ እንዴት ሆና እንደምትጠብቀው ሳት ለብሳ ሳት ቆርሳ ታምራለች። በርግጥ አብርሃምን ዋው! ኤርሜላ ትችያለሽ ማለት እፈልጋለሁና እኔ በበኩሌ በጣም ማድንቃት ልጅ ነች። ሁላችንም ለወደድነውና ላመንበት ነገር ምን ያህል መስዋዕትነት እንከፍላለን፣ የት ድረስ እንሄዳለን። ስንቶቻችንን በይሉንታና በሰው ምን ይለኛል በሚል ወይም ከባህል ላፈነግጥ እችላለሁ ብሎ በእምነት ተሸብቦ የውስጡ ማንነት ደብቆ የሚኖር። እሷ ግን በቃ ማንነቷ ነው፣ ፍቅሯን ገለጸችው። ማንነቷን ንጹህ በቃ አፍቃሪነቷን አሳየችው። እኛ ግን ስንረግማት ነበር። ይድፋሽ፣ ይገልብጥሽ፣ ያደናቅፍሽ፣ እንዲያርግሽ፣ ውጪ ብዙ ነገር ስንላት ነበርና እኔ በግሌ አሁን ላይ የምረዳው ያ ለፍቅር የሚከፈል መስዋዕትነት ነው። መጥፎ ነገር አይደለም። ለኔ የሰው ትዳር ወስዳ ነበር ያረገችው። ስተቱ ትልቁ ችግር ያ ነበር። የሰው ባል ነበር፣ የሰው የልጅ አባት ነበር እንደዛ ስታደርገ የነበረው። ማንም ይሁን whatever እሷ ያየችው ማፍቀሯን ነው፣ መውደዷን ነው፣ ፍቅሯን ነው። ስለዚህ ከዚህ በኋላ በቃ የፍቅርን ጠንካራነት፣ ኃያልነት ኤርሜላ አንቺ ውስጥ አለ፣ አይቼዋለሁ። የምሬ ነው የምልሽ። ያንን ደግሞ ከምርጥዬ ሰው ጋር ከሚወድሽ፣ ከሚያፈቅርሽ፣ ከሚያከብርሽ ሴትነትሽን፣ ጨዋነትሽን፣ አፍቃሪነትሽን አክብሮ ከሚጠብቅ ሰው ጋር የተሻለ ህይወት፣ የተሻለ ነገር እንድታሳልፊ የግል ምኞቴ ነው። ቤተሰብና
ዛሬ ልላችሁ የፈለኩት ይህን ነገር ነው። ሌላው በተጨማሪ የምታውቁን ነገር ምንድነው? ጓደኛችን ማሂን ታውቃታላችሁ። በሩታ ህይወት ውስጥ ትልቁ ድርሻ አላት። አብራቸው ስትወጣ ስትወርድ የእነሱን ህይወት እንዲሳካ የተሻለ ነገር ለማድረግ እጅግ በጣም ብዙ ነገር ስትጥርና ስትደክም የነበረች ሴት ናት። ያቺ ሴት በማይሆን ነገር ያው አብረንም ቢሆን ድብደባም የተለያየ ነገር ደርሶብናል። ነገር ግን በተለየ መልኩ ማለት ነው ባድ ነገር በማስነካት አይምሮዋን እንድስትና የአይምሮ በሽተኛ የሆነችበት ሁኔታ ነበር የተፈጠረው። ፈጣሪ ይመስገን ቤተሰብ በእናንተ ጸሎትና እገዛ በፈጣሪ መገዛ ሆኖ ታክሎበት በጸበል የተሻለ ሁኔታ ላይ ነው ያለችው። ነገር ግን ለዚህ ነገር ባለቤት ስንሰጠው ኤርሜላን ነበር ስንረግም ስንኮንን ስንት ነገር ስንላቴ ነበር። ነገሮች ሁሉ ራሳቸውን ስተው ቤተሰብ ባልጠበቅንበትና ባልሆነበት ቦታ ላይ ነው ያረፈ። በጣም የምንወደው የምናከብረው ማን ነው የምናምነው? ቤተሰብ ጓደኛችንን፣ እህት፣ ወንድም፣ እናት፣ አባት ወይስ አብረን የምንተኛው የትዳር አጋራችን? እና ቤተሰብ በጣም ዘግናኝ ነገር ነው። ያን ነገር እንዴት ሊያደርገው ቻለ፣ ምን አስቻለው የሚለው ነገር እጅግ በጣም አስጨናቂ ነው። ለምን ማንን እንመን? ቤተሰብ እባካችሁን ቤተሰቦቼ የትም የምትገኙ ሀገር ውስጥ የሚሆን ከሀገር ውጭ ያላችሁ ሰዎች ራሳችሁን ጠብቁ። ሁልጊዜ ጸሎት በየእምነታችሁ አይለያችሁ። እጅግ በጣም ዘግናኝ ነው። ማን እንደሆነ ብነግራችሁ ቤተሰብ ይሄን ነገር ያደረገው አብሮን ኤርሜላን ስንረግም አብሮ ይረግማል። አብሮን ስንበላ አብሮን ይበላል። ስንጠጣ አብሮን ይጠጣል። ማንን ነው የትዳር አጋር ጭምር የማይታመንበት ሰዓት፣ ጓደኛ የማይታመንበት፣ ወዳጅ ዘመድ የምንለው የማይታመንበት። ፕሊስ እባካችሁን ቤተሰብ ራሳችሁን ጠብቁ። ማሂ ዛሬ ጤነኛ ነች። ዛሬ በፈጣሪ እርዳታና በእናንተ ጸሎት የተሻለ ሁኔታ ላይ ደርሳለች። ነገር ግን አብሮነታችን ከዛ ሰው ጋር አብረን እንቀጥል። ነገሮች ይበለሻሹ፣ ምን እናርግ? በዙሪያ ያለን ሰዎች ጠቅላላ ተጨንቀናል። ማን እንዳረገው ካወቅን በኋላ ቤተሰቦች ተጨንቀናል። አዎ ተጨንቀናል። በጣም ከባድ